አንድ የታወቀ ታሪክ አለ። አንድ ሰው ሁልጊዜ ወደ ፈጣሪ እየሄደ ጌታ ሆይ ድህነት አደቀቀኝ፣ እባክህ አንዴ እንኳን ሎተሪ እንዲደርሰኝ አድርግ እያለ ይለምናል። ፈጣሪም አንድ ቀን ጸሎቱን ሰማና ልጄ ሆይ ለመሆኑ መጀመሪያ ሎተሪውን ቆርጠህ መች ታውቅና አለው ይባላል። ብዙዎቻችን ሀብታም መሆን እንፈልጋለን። ነገር ግን የድህነትን ሎተሪ በእጃችን ይዘን የሀብትን በር እናንኳኳለን። ብዙዎች ድህነት ማለት የገንዘብ ማጣት ብቻ ይመስለናል። ነገር ግን ድህነት መጀመሪያ የሚጀምረው ከአስተሳሰባችንና ከዕለት ተዕለት ልምዶቻችን ነው። ጤና ይስጥልኝ ውድ የመርህ ቻናል ቤተሰቦች፣ ዛሬ እጅግ በጣም አስፈላጊ በሆነ ጉዳይ ላይ እንወያያለን። ጎበዝ ሰራተኛ ሆነህ ግን ገንዘብ በእጅ የማይቆይ ከሆነ ወይ ደግሞ ህይወት ባለበት የቆመች ከመሰለ ምናልባት ሳታውቀው የድህነትን ቫይረሶች እያሳደግክ ሊሆን ይችላል። ዛሬ በታዋቂ ጥበበኞች ንግግር የታጀቡ በገንዘብ ብቻ ሳይሆን በህይወት ስኬት ላይ ድህነትን የሚጋብዙ 5 መጥፎ ልምዶችንና መፍትሄዎቻቸው ላይ እንወያያለን።